ይሄ ሰውዬ ያደረገው ነገር በጣም አሰቃቂ ከመሆኑ የተነሳ የገዛ ልጁ እስር ቤት እንዲገባ ተፈርዶበታል። ልጁ እዚህ ጋር የምታዩት ልጅ ነው፣ ራኒ ይባላል። የ8 ዓመት ልጅ ነው። ፍሎሪዳ ከእናቱና ከእህቱ ጋር ነው የሚኖረው። የራኒ እናት ልጆቿን ብቻዋን ነው የምታሳድገው እና ልጆቿ ምንም ነገር እንዳይቸገሩ የቻለችውን እያደረገች ነው የምታሳድጋቸው። እህቱ ደግሞ የአካል ጉዳተኛ ስለሆነች እሷንም የተንከባከበቻት ማለት ነው። ግን እዚህ ጋር ትልቁ ችግር አባትየው ነው። ምክንያቱም አባትየው በጣም አስቸጋሪ ሰው ነው። በቃ ስቴብል አይደለም። የጮኸ ነው የሚያወራው፣ ይደባደባል፣ ይጣላል። እስር ቤት ራሱ ብዙ ጊዜ ነው የገባው እና ብቻ በአጠቃላይ ለልጆቹ ጥሩ አባት አልነበረም እና በቃ ከእናታቸው ጋር መስማማት አልቻለም። ስለዚህ ምንም ነገር እየረዳቸውም አልነበረም። በቃ እናትየው ብቻዋን ነበር የምታሳድጋቸው ልጆቹም ግን እውነት ለመናገር አባታቸው ባይኖር ነው የሚመርጡት። ምክንያቱም እሱ ሳይኖር ሰላም አግኝቶ በሰላም ይኖራሉ። አባትየው ስሙ ኦኒል ይባላል። አንድ ቀን 2017 ላይ በፈረንጆቹ አቆጣጠር ማለት ነው ምን ይከሰታል? ኦኒል መንገድ ላይ ቆሟል፣ ዝም ብሎ ማለት ነው። በቃ ተደግፎ ምንም ስራ ስለሌለው ግድግዳ ተደግፎ ብቻ ቆሟል ማለት ነው። ከዛም ምን ይከሰታል? መኪና ውስጥ ሁለት ሰዎች እነዚህ ባጠገቡ ያልፉና ሽጉጥ አውጥተው ይተኩሱበታል ማለት ነው። ኦኒል ላይ ሲተኩሱ ሆዱን ነበር የመቱት እና በጣም ተጎድቶ ስለነበረ በአምቡላንስ ይሄዳል ተጭኖ ወደ ሆስፒታል። ከዛ ሆስፒታል ቆይቶ ከወጣ በኋላ ማንም ሰው እሱን ቴኬር ሊያደርገው ፈቃደኛ አልነበረም። ምክንያቱም እሱ በጣም መጥፎ ሰው ነበረ። በቃ በጣም ጨቅጫቃ ነው፣ ለዝናጫ ነው። በቃ ጥሩ ሰው አልነበረም ለቤተሰቦቹ። አዲስ ገርልፍሬንድም ደግሞ ይዟል ለእሷም በቃ ለማንም። ስለዚህ ማንም ሰው ቴኬር ሊያደርገው ፈቃደኛ አልነበረም። መጨረሻ ላይ በቃ ማንም ሰው አላስታመም ሲለው የራኒ እናት ትዝ አለችው። ስለዚህ ለምን ቆይ እስቲ እሷ ጋር ደውዬ አስታምኛላትም ብሎ ደወለላት እና እባክሽ በቃ ማንም ሰው የለኝም፣ እርዳታሽን እፈልጋለሁ፣ እንደዚህ ሆኜ ነው ሲላት እሷም በቃ እሺ ምን ላድርግ እንግዲህ መሄጃ ካጣና ከተቸገረ ብላ በቃ እሺ ና ግባ ብላ መልሳ አስገባችሁ ወደ ቤታቸው ማለት ነው። ግን ኢቨንቹዋሊ ይሄ ነገር አልሰራም። ምክንያቱም ኦኒል ስቲል ተጨቃጫቂ ነው፣ ባህሪው እጅግ በጣም አስቸጋሪ ነው። ስለዚህ መጨቃጨቅና መጣላት ጀመሩ በድጋሚ። ከዛ አንድ ቀን 2018 ላይ በጣም ትልቅ ነገር ተፈጠረ። እንደለመዱት ኦኒል እና የራኒ እናት በጣም የተጨቃጨቁ ነው። ከዛ በኋላ ኦኒል በቃ የሆነ ሰዓት ላይ ከቁጥጥር ውጭ ወጣ ማለት ነው። በቃ አበደ ማለት ይቻላል። ከዛ ምን አደረገ? ትልቅዬ ሽጉጥ ወይም ደግሞ ሻትጋን ይዞ የራኒ እናትን ቤት ውስጥ ማሯሯጥ ጀመረ፣ ሊገላት ማለት ነው። ከዛ የማይታመን ነገር ነው ያደረገው ይሄ ሰውዬ ማለት ነው። አታምኑም በጭራሽ። በቃ እዛው ገደላት የራኒን እናት ማለት ነው፣ እንደዚህ ተኩሶ ማለት ነው። ከተነሞ ጭራሽ ማታምኑት ነገር ልጁንም ደገማት ማለት ነው፣ በመጥረቢያ ምናምን። በጣም አስጠቃቂ ነገር ነው። ይሄ ሁሉ ነገር የሚያደርገው ደግሞ ራኒ ፊት ነው፣ የገዛ ልጁ ፊት ማለት ነው። ስለዚህ ሰውዬ የልጆቹን እናትና የገዛ ልጁ ፊት ገደለ ማለት ነው። ከዛ አሁን እንግዲህ ያልገደለው የቀረው ራኒ ነው። እሱንም ሊገለው ቢላ ይዞ መጣ ማለት ነው። ከዛ በቢላ የተለያዩ ቦታዎች ወጋው የገዛ ልጁን ማለት ነው። ከዛ በኋላ ጋዝ ሄዶ አመጣና ቤት ውስጥ አርከፈከፈ ማለት ነው። ይሄ ሰውዬ ያስቡ። ከዛ ክብሪት ተለኩሶ ሙሉ ቤቱን አቀጣጠለው ማለት ነው። ከተወሰነ ደቂቃ በኋላ ፖሊሶች መጡ። ፖሊሶቹም ወደ ቤት ለመግባት ሲሞክሩ ኦኒል ማለት ነው ምንም እንዳልተፈጠረ የጋራጅ በሩ እንደዚህ ክፍት አደረገና መውጣት ጀመረ ማለት ነው ወደ ፖሊሶቹ። ከዛ በኋላ ፖሊሶቹም ቆም እያሉ ቢያስፈራሩት ራሱ ምንም ሊሰማቸው አልቻለም። ከዛ በኋላ ቴዘር አመጡና ቴዘር አድርገውት በሱ አስቆሙት ፋይናሊ። እዛ ፖሊሶቹ ከመሄዳቸው በፊት የሆነ ሰው የሚመስል በጥላሸት የተሸፈነ ሰው ሲወጣ ያሉ ከቤቱ ማለት ነው። ራኒ ነበረ በነገራችን ላይ አልሞተም ነበረ፣ በህይወት አለ። ቶሎ ብለው ወደ ሆስፒታል ይወስዱታል። ራኒም በጣም ተጎድቶ ስለነበረ ይድናል ብሎ ያሰበ ሰው ማንም አልነበረም። ግን በሚገርም ሁኔታም ራኒ እያገገመ መምጣት ጀመረ። ጠያቂዎችም እየገቡ መጠየቅ ጀመሩ። ከሚጠይቁትም ሰዎች መካከል ዲቴክቲቭ ማይክ የሚባል ፖሊስ ነበረ እና ይሄ ፖሊስ በተደጋጋሚ እየመጣ ይጠይቀው ነበረ። ይሄ ፖሊስ አብሮት ፊልም ያያል፣ ቤተሰቦቹን ኢቭን ይዞ እየመጣ ይጠይቀው ነበረ። ከዛ እንግዲህ ራኒ ያገግማል፣ ከሆስፒታልም ይወጣል ማለት ነው። ከሆስፒታል መውጣቱ በጣም አሪፍ ዜና ሆኖ ሳለ ግን ራኒ ስቲል አንድ ነገር ይጠበቅበታል። አባቱ ያንን ሁላ ወንጀል ሲፈጽም በቦታው የነበረው ራኒ ስለሆነ ህግ ጋር ቀርቦ ሲጠየቅ ራኒ ምስክር መሆን አለበት። ከዛ እንግዲህ የተወሰኑ ዓመታት አለፉ። ራኒም 11 ዓመት ሞላው። አባትየው ወደ ህግ ቀርቦ ሊፈረድበት ነው እና የሚገርማችሁ ነገር አባትየው ስቲል አግሬሲቭ ከመሆኑ የተነሳ ጠበቃ ምንም አልፈልግም ራሴ ነኝ ሪፕሬዘንት ማድረገው ብሎ ቆሟል። ከዛ ዳኛ ፊት ይቆምና ምን ይላል? ፖሊሶቹ በቃ አውቀው ነው ይሄን ነገር እያደረጉብኝ ያሉት፣ ተመካክረው ነው ኤቪደንስ ፕላንት እያደረጉብኝ ነው፣ ልጄንም በቃ እኔ ላይ እያስተባበሩብኝ ነው፣ የተባለው ነገር ሁሉ ልክ አይደለም። እውነት ነው ገርልፍሬንዴን የዛን ቀን ገድያታለሁ፣ ግን ሰልፍ ዲፌንስ ነበረ። መጀመሪያ እሷ ነበረች አታክ ያደረገችኝ እና ራሴን ለመከላከል ስል ነው ብሎ ቆሞ ይከራከራል ማለት ነው። በቃ እንደዚህ እንደምታዩት ደረቱን ነፍቶ በጥጋብ እንደዚህ ተኩራራ ራሱን ዲፌንድ እያደረገ የውሸት ነገሮች እያወራ ቆየና ፋይናሊ የራኒ ተራ ደረሰ፣ ምስክር ሆኖ ሊቀርብ ማለት ነው። አስቡት ይሄ ልጅ በ9 ዓመቱ ስንት አሰቃቂ ነገሮችን እንዳየ፣ አሁን ደግሞ በ11 ዓመቱ ይህንን ነገር ሊያደርግ ነው ማለት ነው። ለራኒ በጣም የሚያስፈራው ነገር ደግሞ አባትየው ኦኒል ያው ራሱ ነው ሪፕሬዘንት ያደረገው ብያችሁ የለ ቅድም። ስለዚህ ጠበቃ አይደለም እየመጣ ራኒን ጥያቄ የሚጠይቀው፣ የገዛ አባቱ ነው እየመጣ እንደዚህ ነው ወይ እያለ ፊት ለፊቱ መጥቶ እያፋጠጠ ጥያቄዎችን የሚጠይቀው። አስቡት ምን ያህል ሊፈራ እንደሚችል ልጁ በዚህ ጊዜ። በሚገርም ሁኔታ ራኒ አንድም ነገር አልደበቀም ነበረ። አታክ አድርጌያለሁ ወይ ስለው አዎ ፊት ለፊቱ ማለት ነው። እንደዚህ ሆኗል ሲለው አዎ እያለ እየመሰከረ የሆነውን ነገር በሙሉ አወራ ማለት ነው።
ይሄ ሁሉ ሲሆን ግን አባትየው ስቲል አላመነም ያደርገውን ነገር። አሁንም ቢሆን ምንም አላጠፋውም ብሎ እየተከራከረ ነው ያለው። ከዛ በስተመጨረሻ የራኒ ስቶሪ ተቀባይነት ስላገኘ ዳኛው አባትየው ላይ ይፈርድበታል ማለት ነው። ስለዚህ ራኒ በጉብዝናው የእናቱን እና የእህቱን ህይወት ማዳን እና ማትረፍ ባይችል እንኳን አትሊስት የሚገባቸውን ፍርድ እንዲያገኙ አድርጓል። ከዛ አሁን አሳሳቢው ነገር የራኒ ጉዳይ ነው። እናቱን አጥቷል፣ እህቱን አጥቷል፣ የሚኖርበት ቤት የለውም። ስለዚህ አሁን ይሄ ልጅ መሄጃ የለውም። ከዛ ግን በሚገርም ሁኔታ አንድ ትልቅ ነገር ይፈጠራል። የተለያዩ ሶሻል ወርከሮች ለራኒ ቤት እየፈለጉለት ነበር። ከዛ በኋላ ቅድም ያልኳችሁ ዲቴክቲቭ ማይክ የሚባለው ሰውዬ እና ፖሊሱ ማለት ነው እሱ ጋር ይደወልለታል። ለራኒ ማሳደጊያ የሚሆን ቤት እየፈለግን ነበር እንደዚህ ብለው ሲነግሩ እኔ ጋር አምጡት ደስ ይለኛል፣ እኔ በደስታ አሳድገዋለሁ ይላል። ከዛ ደስ በሚል ሁኔታ ዲቴክቲቭ ማይክ ራኒ ኦፊሻሊ አዳፕት ያደረገውና እንደ ጉዲፈቻ ወስዶ ያሳድገዋል። ራኒም እንግዲህ በስተመጨረሻ የሚያስቡለት የሚወዱት ቤተሰቦች ጋር ይቀላቀላል። እዚህ ጋር እንደምታዩት ማለት ነው። ይሄ ትክክለኛ ፒክቸር ነው። ከነሱ ጋር እንደ እህትና እንደ ወንድም ሆነው አባትና እናትም ኖሮት በደስታ ኖረ ማለት ነው። አባትየው ኦኔልም ደስ በሚል ሁኔታ የእድሜ ልክ እስራት ነው የተፈረደበት። ስለዚህ በምንም ራኒ ላይ ሊደርስበት አይችልም።